ቁጭ ብሎ ኪችን ውስጥ ከሚስቱ ጋር ለማውራት ፈቃደኛ አይደለም። ቤተሰብ እያለ ብቸኝነት ሊሰማቸው ይችላል። ፍቅረኛ እያለ የትዳር አጋር እያለ ልጆች እያሉ በብዙ ሰዎች ተከበው ይሄ ሎንሊነስ ኢሞሽን ስለሆነ ችግር ሊሰማቸው ይችላል። ያ ሊሰማቸው ይችላል። ሃርቫርድ ያስቀመጠውን ምክንያቶች እንያቸው። አንደኛ ያስቀመጠው ለብቸኝነት እየሰፋ ለመምጣት ኢንዲቪጁዋሊዝም የሚባለው ነገር ማለት የሰዎች የላይፍ ስታይል እየተቀየረ መምጣት። ኢንዲቪጁዋሊዝም ማለት ሰዎች በቃ የራስህን ኑሮ ኑር፣ ግለኝነት ኤግዛክትሊ ግለኝነት ኢትዮጵያ ውስጥ ሁሉ ከሆነ እየተለወጠ መጥቷል። የራስሽ አፓርትመንት፣ የራስሽ ኮንዶሚኒየም፣ የራስሽ ሾፒንግ፣ የራስሽ ምግብ ከዛ ለብቻ የመኖርና እሱን ደግሞ የመውደድ ቴንደንሲ ኢንዲቪጁዋሊዝምን የመውደድ ግለኝነትን የመውደድ ቴንደንሲ ብቸኝነትን እያስፋፋ ነው። አንዱ ምክንያት እየሰፋ የመጣበት ምክንያት ይሄ ነው። ሁለተኛው ቴክኖሎጂ ነው። ቴክኖሎጂ ስልክ ለምሳሌ አንድ የት እንዳነበብኩት አላስታውስም። አንድ ሰው ኤክስፐሪመንት ሲሰራ ባቡር ውስጥ ገባና ለንደን ውስጥ ነው ሽጉጥ አወጣ። አርቲፊሻል ሽጉጥ ነው ግን ሽጉጥ አወጥቶ ሰው ሙሉ አለ ባቡር ውስጥ እንደዚህ ሽጉጡን ይዞታል። ለተወሰኑ ደቂቃዎች ማንም አላየው። ማንም አቆጠረ ደቂቃ ሁሉም ስልኩ ላይ ያቀርቅሯል። ከዛ ማንም አላየው። ለተወሰነ ቆይቶ ነው ሲያዩት እንትን ኤክስፐሪመንት ነው አላቸው። ስለዚህ አሁን ቤተሰብ ውስጥ ለምሳሌ ቤተሰብ ቁጭ ብሎ ሁሉም ስልኩ ላይ ያቀርቅሮ ከፍተኛ ብቸኝነት አለ። አንዱ ደግሞ ሁለተኛው ደግሞ ለብቸኝነት መስፋፋት ምክንያት ይሄ ነው። ሶስተኛው የስራ ብዛት፣ ረጅም ሰዓት መስራት ወይም 2-3 ስራ መስራት በውጭ ላሉት እሱ ብቸኝነትን ይጨምራል ብለዋል ሃርቫርዶች። አራተኛ በተለያየ ምክንያት ከቤተሰብ ጋር በቂ ጊዜ ሆን ብሎ በቂ ጊዜ አለመውሰድ፣ በቃ ቤተሰብን ኔግሌክት ማድረግ አስፈላጊ እንዳልሆነ፣ ከልጆች ጋር መጫወት፣ ልጆችን ማስጠናት፣ ከሚስት ጋር ጊዜ ማሳለፍ እሱን እንዳስፈላጊ እንዳልሆነ እየተቻለ ማለት ነው። እየተቻለ አያረጉትም። ቤት ገብቶ ቁጭ ብሎ ኪችን ውስጥ ከሚስቱ ጋር ለማውራት ፈቃደኛ አይደለም። ከልጆቹ ጋር ለማውራት ፈቃደኛ አይደለም። ማታ ገብቶ እንዴት አመሻች፣ ያኛው እንዴት ሆነ፣ ውጤት እንዴት ነበር ምናምን ብሎ በመግባት ከዛ ግን ራሱ በብቸኝነት ይቀጣል። ከሚስቱ ጋር ከልጆቹ ጋር ቢያወራ ግን ያ ይሰበር ነበረ። አምስተኛው ሃይማኖት አለመኖር። ይሄ እኔ አይደለሁም ያልኩት፣ ሃርቫርድ ዩኒቨርሲቲ ነው ያለው ግራጁዌት ስኩል። ለምንድን ነው ሃይማኖት አለመኖር ብቸኛ የሚያደርገው? ሃይማኖት ሲኖርሽ